ሰው በራሱና በሰው ምክንያት ስሜታዊ ሊሆን ይችላል። ሰው በራሱ ምክንያት ስሜታዊ ሲሆን ራሱን ተጠያቂ እያደረገ ነው። ሰው ግን በሌላ ሰው ስሜታዊ ከሆነ ሌላኛውን ሰው ተጠያቂ ያደርጋል። ልክ ነህ፣ አጠገቡ ያለውን ሰው ጥፋተኛ ሊያደርግ ይችላል። ነገር ግን እንዴት ነው አንድ ሰው ከሁለት ካልተስማሙ ሰዎች ትክክለኛ አጥፊውን መለየት የሚችለው? ጥፋተኝነት ወደ አንድ ሰው ብቻ የምንጠቁመው ነገር አይደለም። ጥፋተኝነት ካለማወቅ ወይም ነገርን ካለመረዳት የሚመጣ ሲሆን ሰው አንድን ነገር አውቆ ወይም ተረድቶ ጥፋተኛ ሊሆን አይችልም። ሰው ጥፋት ሲያጠፋ አውቆ አይደለም። ሰው ስህተት ሲሰራ አስቦበት ሌላ ሰው ላናድ ብሎ አይደለም። ነገር ግን ያ የሰራው ስህተት ጓደኛው ጋር ወይም ቤተሰቡ ጋር ሲደርስ ሆን ብሎ ወይም አቅዶ የሰራው ይመስላቸዋል። ቤተሰብ ወይም ጓደኛ እንደዚህ ያሰቡት ስሜታዊ ስለሆኑ ነው። በመቀጠልም ስህተተኛው ሰው ያደረገውን ድርጊት ባለማወቅ አድርጎት ሳለ ሆን ብለህ ነው ያረከው ተብሎ በመከሰሱ እሱም ስሜቱን ወደ ንዴት እንዲቀይረው ያደርጋል። በዚህም ምክንያት ሁለቱም ሰዎች ስሜታዊ በመሆናቸው አለመግባባትን ይፈጥራሉ። እና እንዴት ነው ሰው ስሜቱን ሊቆጣጠር የሚችለው? ሰው ስሜቱን በቀላሉ አይቆጣጠርም። ምክንያቱም ስሜትን መቆጣጠር ለሰው ልጅ የሚከብድ ነገር ነው። ሰው ስሜቱን በሁለት አይነት መንገድ ሊቆጣጠር ይችላል። የመጀመሪያው ከችግሩ በመራቅ ሲሆን፣ ሁለተኛው ደግሞ በችግሩ ውስጥ ሆኖ በንዴት ፋንታ ዝምታን በመምረጥ ነው። ከችግሩ መራቅ ቀላል ዘዴ ሲሆን፣ በችግሩ ውስጥ ሆኖ በንዴት ፋንታ ዝምታን መምረጥ ግን እጅጉን ከባድ ነው። ልክ ነው። ሰው በንዴት ፋንታ ዝምታን መምረጡ ጥሩና ደስ የሚል ነገር ነው። ነገር ግን በዝምታ ራስን ማስከበር ይከብዳል። ዝምታ ሌላው ሰው ራስ ላይ እንዲፈነጭ መፍቀድ እንደማለትም ነው። ዝምታ ሌላው የፈለገውን ነገር እንዲያደርግብህና ሲያደርግብህ ደግሞ አቅም እንደሌለው ሰው እሺ ብለህ ተገዢ እንድትሆን የሚያደርግ ነገር ነው። ዝምታ የራሱ የሆነ ጥሩ ነገር ቢኖረውም ራስህን ለማስጠበቅ ግን መሳሪያ አድርገህ ልትጠቀመው አትችልም። ዝምታ ራስን ማስከበሪያ መንገድና ሌላውን ማሸነፊያ መንገድ ነው ሲባል ለመረዳት ይከብዳል። ምክንያቱም ዝምታ ከንዴት በተቃራኒ አቅጣጫ የተቀመጠ የማሸነፊያ ሐሳብ ስለሆነ ነው። ለምሳሌ የ5000 ሜትር ሩጫ ውድድር አለ እንበል። የ5000 ሜትር ሩጫው በ13 ዙር ያልቃል እንበል። ከሯጮቹ ውስጥ ሚስተር ኤ የተባለ ሰው 12 ዙር ሙሉ አንደኛ እየመራ ቢሮጥ ከዛም በኋላ በመጨረሻው ዙር ደውል ሲደወል ደክሞት ወደ ኋላ ቀርቶ ሌላ ሚስተር ቢ የሚባል ተወዳዳሪ አንደኛ ቢወጣ አሸናፊ የሚሆነው ሚስተር ቢ ነው። ምንም እንኳን ሚስተር ኤ 12 ዙር ሙሉ አንደኛ ቢሆንም የመጨረሻ ዙር ላይ በመድከሙ ብቻ አንደኛ አይሆንም። ንዴትና ዝምታም ልክ እንደዚህ ናቸው። ተናዳጅ ሰው ልክ እንደ ሚስተር ኤ አብዛኛውን ጊዜ ሲመራ፣ ሲጮህ፣ ሲናደድ፣ ሲቆጣ ይኖራል። ዝምታን የሚመርጠው ሰው ደግሞ ልክ እንደ ሚስተር ቤ ሁልጊዜ ቢጮህበትም፣ ሁልጊዜ ቢሰደብም፣ ሁልጊዜ ሌላው ራሱ ላይ ቢፈነጭበትም አንደበቱን በማሸነፉ ምክንያት ከተናዳጁ ሰው ወይም ከሚስተር ኤ በልጦ ይገኛል። ዝምታ ከባድ የህይወት ኃይል ነው። ሰው የሚናደደው ዝም ማለት ስለሚከብደው ነው። ዝምታ ወርቅ ነው። ሰው የዝምታን ወርቅነት ማይረዳው ለዝምታ የሚከፈለውን ዋጋ ይከፍል ዘንድ ስለማይችል ነው። ቀደም ሰው ከሚያናድደው ነገር በመራቅ ስሜቱን መቆጣጠር ይችላል ብለህ ነበር። ሰው ሊያናድደው ከሚችለው ሁኔታ መራቅ ማይችል ከሆነስ? ለምሳሌ ሰው ከቤተሰቡ ጋር ስሜታዊ የሆነ ነገር ውስጥ ቢገባና ሌላ መሄጃ ባይኖረው፣ ወይ ደግሞ በሚሰራበት መስሪያ ቤት ስሜታዊ የሆነ ነገር ውስጥ ቢገባ ስሜታዊ ከሚያደርገው ነገር መራቅ አይችልም። ልክ ነህ። ሰው ስሜታዊ ከሚያደርገው ነገር ይርቅ ዘንድ ላይችል ይችላል። ነገር ግን ሰው በብዛት ሊያናደው ከሚችለው ሁኔታ መራቅ ካልቻለ ለስሜቱ አልፎ ይሰጣል ማለት ነው። በመጀመሪያ ሰው ሁሉ ስሜታዊ ነው። ዝምታን የሚመርጠውም ሰው ስሜታዊ ነው። ነገር ግን ሰው ዝም ይላል ስንል ተናዳጁን ሰው ያሸንፍና ያሳምን ዘንድ ስሜትን ያላዘለ ዕውቀት ላይ የተመሰረተ መንገድ ይጠቀማል ማለታችን ነው። ሰው ዝምታን ሊመርጥ የሚችለው ዕውቀት ሲኖረው ነው። ሰው ደግሞ ንዴትን ሊመርጥ የሚችለው ዕውቀት ሲያንሰው ነው። ዕውቀት ተናዳጁም ጋር ዝምተኛውም ጋር አለች። ነገር ግን ዕውቀት ዝምተኛው ጋር በይበልጥ ትገኛለች። ዝምታ ሰው ሪያሊቲን ወይም እውነትን እንዲረዳ የሚያደርግ ኃይል ነው። ዝምታ ሰው እውነትንና እቅጩን እንዲያውቅ የሚያደርግ ክስተት ነው። በዝምታ ውስጥ እውነት አለ፣ በንዴት ውስጥ ደግሞ ትዕቢት አለ። ሰው እውነትን የሚረዳው ዝም ማለት ሲችል ነው። ዝም ማለት የሚችለው ደግሞ ዕውቀት ሲኖረው ነው። ሰው ዕውቀት ከሌለው ዝም አይልም።
ዝም ካላለ ደግሞ እውነትን ማየት አይችልም። እውነትን ካላየ ደግሞ ትዕቢቱ ወደ ጸጸት ይቀየራል። ጸጸቱ ደግሞ ዕውቀት ይሆናል። ያ ዕውቀት ደግሞ ለሌላ ጊዜ ዝም እንዲል ያደርገዋል።